matrega, molle matrega. Corallio. ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ሰላም ውድ ተመልካቾቻችን፣ መርጣችሁ ስለምትመለከቱን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። የደውል ምልክቷን በመጫን ቤተሰብ እንድትሆኑን በክብር እንጋብዛለን። በተጨማሪም ላይክ፣ ሼር በማድረግ ለሌሎች እንዲደርስ የማድረግ ትብብራችሁ አይለየን። በክፍል 6 ዝግጅታችን የሥራ ፈጠራ ተወዳዳሪዎቻችን ሳምንቱን እንዴት እንዳሳለፉና በምን ሁኔታ ላይ እንደሚገኙ ጎብኝተናል። ተጋበዙልን። በዚህ ክፍል ዝግጅታችን ሌላው ልንዳስሰው የወደድነው ርዕሰ ጉዳይ ስደት ነው። በመጀመሪያ ሳምንታቸው እንዴት ነበር? ምንም አዲስ ነገር የለም። ያው አሁን እንግዲህ ከዚህ በኋላ አዲስ ነገር አንዱን ጾም ፈተናል። እንግዲህ ጥሩ አየር ይኖራል ብዬ ተስፋ አደርጋለሁ። ያው ሳምንቱ እንደተለመደ ነው፣ ሰላም ነው። ምንም አዲስ ነገር የለም። ያው አንዳንድ ከስተመሮቼ ካሜራ ካለ አንቺ ጋር እንመጣም ካሜራ ሲኖር ንገሪና፣ ባለፈ ሳያዩ እዛ ማዶ ናችሁ ቁጭ ብሎ ነበርና አንዱ ለሰው አንቺን አረ ይሄ እኮ ምንም የሚደረገው ነገር የለም ለኔ ስራ ነው ምናምን በሚል አስረዳዋቸው። ያው ሰው ትንሽ ለመረዳት የሆነ ይከብዳል ለኛ ሰዎች። ደስ በሚል ሁኔታ አልፏል። ስራዬንም እየሰራው በጎን ለጎን ደግሞ ቤት ትንሽ የሆነች ፈርኒቸር ነገር ጀምረን ነበር። ለቤት ለራሳችን ሶፋ ምናምን ጀምረን ነበር። እሷንም እየጨራረስኩ ነው ብያችኋለሁ። ያው ብዙ ድሎችን ወይ ዞር ብለሽ ቤት የሆነች ነገር ጀምረናል ብያችሁ ነበር ባለፈው ካልነገርኳችሁ አይደል ነው። ግን እሷን ነገር ለማስተካከል ያው ሌሎችንም ስራ ስለምሰራ እንጨት ስራም ብረት ብየዳም ሳይክል ምናምን ስለምሰራ ከብራዘር ጋር እየተጋገዘን የሆነች ሶፋ ነክ ነገር እየሰራራን ነበር። ብቻ ደስ ይል ነበር። ሳምንቱ አሪፍ ነበር። በዚህ ሳምንት ምንም አዲስ ነገር የለም። አዲስ ነገር ያየው ትንሽ ስራ እንቅስቃሴ ስለቀነሰብኝ የሆኑ የሰሯቸው ጫማዎች ነበሩ። እነሱን ትንሽ ባዛር የሚወጡ ማቃቸው ሴቶች ነበሩ። እዛ ሱቅ ያላቸው ምናምን ባዛር ይዘው ነበር። ለነሱ ሰጥቻለሁ 2 ደርዘን። ያው የተወሰነ ሸጠዋል፣ በከፊል አልቋል ማለት ይቻላል። አሁን ደግሞ ያው ድጋሚ ሌላ እየሰራው ነው ማለት ነው። 5ቱ የ50 ሺህ ብር አሸናፊ ስራ ፈጣሪዎች ስለ ስደት ያላቸውን አመለካከት ከብዙ በጥቂቱ አካፍለውናል። በተለየ ሁኔታ የአብስራና አስቴር ከዚህ በፊት ከአንድም 2-3 ጊዜ የስደት ተሞክሮ ስላላቸው ጥሩንም መጥፎውንም የስደት ገጽታ በበቂ ሁኔታ ያስገነዝቡናል። በጥቅሉ ስለ ስደት ያላችሁ አመለካከት እንዴት ነው? እኔ ስለ ስደት ያለኝ አመለካከት ምንም መጥፎ ነገር የለኝም። ምክንያቱም ጥሩ ቤቶችን ነው ሰርቼ የመጣሁት። ያጋጠመኝ መጥፎ ነገር ስለሌለ በእርግጥ ያው በህገወጥ ምናምን ለሚሰደዱት እኔ እነሱ ነው እንጂ የሚቃወም በህጋዊ ከሄድሽ ሰርተሽ መለወጥ ትችያለሽ። ያው እኛ በኮሮና ምክንያት ያው ጥሩ ግብ አልመታ ነው የተመለስነው። በኮሮና ሰዓት ነበር የተመለስኩት። ስደት መጥፎ ነው ብዬ አልወስድም። በህጋዊ መሰረት ከሄድሽ ሰርቶ መለወጥ ነው። እዚህም ስራ ነው፣ ግን አካሄድ ይወስናል። በህገወጥና በህጋዊ መንገድ መሄድ ማለት ነው። ስደት ብዙ አይነት እይታ አለ ስለ ስደት፣ በጣም ብዙ አይነት። ማለትም እንደኔ ሐሳብ ስደት 2 ፖርሽን ማለት 2 እድል ነው። ወይ መለወጥ ነው ወይ መቅረት ነው። የታወቀ ነገር ነው። ግን ይሆናላ ለስደት የሚያነሳስ ስደትን የማስበው እኔ እንደ መጨረሻ ሌቭል ሙከራ ማለት ነው። የመጨረሻ ሌቭል ሙከራ ስደት ማለት የመጨረሻ ሌቭል ሙከራ ማለት እዚህ ሰርተህ እዚህ ሙከራ ሞክረህ ወይም እዚህ ሳትሞክርም ሊሆን ይችላል። አብዛኛው ጊዜ
ሳይሞከር የሚሄድ ሰው ስላለ ስለማረግ ወይ እዚህ ሞክረ ወይ እዚህ ሳይሳካ ሲቀር ሲያታገል ሲቀር በቤተሰብ ጉዳይ በምን ጉዳይ ሲደብር ማለትም ያኔ ጊዜያዊ ስሜቶችን ማቋቋም ሲያቅት ራሱ ያምራል ስደት። ለምን አሁን በሶሻል ሚዲያው እንዳለ የምናየው የውጭ ዜጋ ነው ማለትም እዛ ገብቶ የሚያሳየን ሰለብሬት ነው ያለውን ልፋት ወይ ያለውን ስራ እንትና አያሳይም። ያለውን ሰለብሬት ደስታ ፓርቲ ለፓርቲ ያንን ብቻ ነው የሚያሳየን። ያ ነገር እኛን ይስበናል፣ አትራክት ያደርገናል። ያ ነገር የሚያነሳሳን እነሱ ያሉበት ቦታ መገኘት እንዳለብን ነው የሚያደርገን። ዘንድ የምትሄድበት አንደኛው መንገድ ደግሞ ባላንስ የሚባል ነገር አለ። ያን ባላንስ ካላሟላሽ ህጋዊ ስደት፣ ህጋዊ ስደትም አለ። ህጋዊ ስደት ደግሞ ሞር ለስራ ለትምህርት ምናምን እነዛ እንትን ያሉ ናቸው፣ የተመረጡ ናቸው። ምክንያቱም የተሻለ ኳሊቲ ያለው የተሻለ እውቀት ለማግኘት የተሻለ ኳሊቲ ያለው ነገር ለማግኘት ያ ለመማር መሄድ እሱም አንድ ስደት ነው። ለስራ ምናምን ደግሞ በህጋዊ ባልሆነ መንገድ በዚህ በየበረሃው መሰደድም እሱም አንድ እንትን ነው። ግን የእሱ ደግሞ ሪስኩ ሀይል እስከ ሞት ድረስ ነው። እኔ እስከማውቀው ስደትን በሁለት ፖርሽን ነው ማለት የመጨረሻ እድል ብዬ ነው ማለት። ያ ስደት ጥሩም ነው መጥፎም ነው። የእድል ነው፣ እድል ነው የሚጠይቀው ሁሉም ነገር። ጥሩም ነገር ሊገጥምሽ ይችላል፣ መጥፎም ነገር ሊገጥምሽ ይችላል ማለት ነው። ያ ብዙም መጥፎ ባይባልም እኔ ባየው ጥሩም ነው መጥፎም ነው የምለው። ያ ከመሰደድ ደግሞ እዚህ መስራት ይሻላል ለብዙዎች ስለሚመስለን ነው እንጂ ስደት አስቤ አላውቅም። ያው እሰማለሁ ብዙ ጊዜ ስደት የምለው እኔ አንዳንድ ሰዎች ላይ ከመፍረድ ይልቅ የሰዎችን እንትን ማየት ነው ብዬ አስባለሁ። እነዛ ሰዎች ሲሄዱ በእርግጥ አለ ምክንያት አይሄዱ፣ ምክንያት ቢኖራቸውም ግን የማይሆን ነገር እንደሆነ ደግሞ ግልጽ ነው። ያ ህይወትሽን እንትን ብለሽ ነው የምትሄጂው። ስደት ሁለት አይነት ስደቶች አሉ። በእርግጥ በትክክለኛ መንገድ የምትሰደጂው አለ፣ ግን አብዛኛው የማውቀው እኔ በህገ ወጥ ምናምን ሲሰደዱ አያለሁ ብዙ ጊዜ። የተጎዱ ሰዎችም አይተናል። ልክ እንደዛውም የተለወጡ ሰዎችም አይተናል። ሁለት ሀሳብ ይዘሽ ነው የምትሄጂው ህገወጡ ላይ ስትሄጂ። ብቻ ከሀገር መውጣት ጥሩ አስደሳች ነው፣ ጥሩ ነው ብዬ አላስብም። ያ ነው እንትኔ። ለመሰደድ አስባችሁ ወይም ወስናችሁ ታውቃላችሁ? አዎ እኔ ልጅ ስላለኝ ያው ልጄ ከፍ እስክል ምናምን በምን ነው እንጂ የአረብ ሀገር እጄ ብሰራ ደስተኛ ነኝ። ግን የሆነ ልጅ ካለሽ ደግሞ ለብር ብለሽ ልጅ ማጣት ስለሚመጣ ለነሱ በቃ እነሱን መስዋዕትነት እየከፈልኩ ነው እንጂ ቋንቋ እችላለሁ እጄ መስራት እችላለሁ እንደማንኛውም ሰው። ያው አንዳንድ ሰዎች አረብ ሀገር መጥፎ እንትን አድርጎ ያያል፣ ግን አይደለም። የራሳችን አቀራረብ ነው። ጥሩ ሰዎች አሉ እኮ ለሰዎች ሰርተሽ እንድትቀየሪ ምክር የሚሰጡ በገንዘብ የሚለግሱ ጥሩዎች አሉ። እና እኔ አሁን ለልጆቼ ስል ያ ለመሄድ ሞክር አስብና እነሱን አስባለሁ። ልጅ ካለሽ ሄደሽ መስራት ከባድ ነው ሊጥልሽ ያ ነገር ይዝሻል ግን ያስባለሁ ነው። ከዚህ በኋላ እኔ አላስብም። አስቤ አውቃለሁ በእርግጥ ግን ከልጄ ጋር ያ መለየቱ ራሱ አንዳንዴ የሆነ በጣም ሲከፋሽ ምናምን ብሄድ ይሻላል ትያለሽ። እዛ እንደ እውነቱ ከሆነ እዛ ሂደሽ ያው ለኑሮሽ አንዳንድ ነገር ከዚህ ከመቸገርም እዛ ሰርተሽ የራስሽን እንኳን እንትን ባይመጣ ቤተሰብሽን ትረጃለሽ። ግን ደግሞ ካለው ነገር አኳያ ስታስቢ እዚህ ይሻላል ባይነኝ።
ያ የተገኘውን ስራ ሰርተሽ መሰደድ እንኳን አስቤ አላውቅም ነበር። ጭንቅላቴ ውስጥ መጥቶ አያውቅም። ግን አንዳንድ ጊዜ የሆነ ጓደኛ ያደረገው ነገር ወይ እዚህ ጋር የሚከሰተው ነገር እቃ ይጠፋ ነበር። ቦታዬ እዛ ጋር ነበር ብያቸዋለሁ። እዛ ጋር በነበረበት ሰዓት እቃ ይጠፋ ነበር ማለትም ሴፍ ስላልሆነ አሁን እንደው ከቤት ከግቢ ውስጥ ስለሆነች እቃ ምናምን ስለማይነካካ የሚደብር ነገር አይፈጠርም። እቃ ይነካብኝ ከኔ ሰው ውጪ ማንንም አይገባም። እኔ ካልገባው እዛች ጋር ያለች ግን ሸራ ምናምን ስለነበረ ውድድ እቃዎች ናቸው። ባላንሳቸው ትልቅ ነው። እነዚህ ይጠፉብኝ ነበር። ስልክ የሚሰራ ስልክ ያ ነገር በጣም ሲያበሳጨኝ ልፋት ምንም መስሎ አይታየኝም ነበር። ዘን ይመጣል ጭንቅላቴ ውስጥ አስቤው ሳይሆን እንደ ኦፕሽን ይመጣልኝ ነበር። ይሄን ሞክሬ እምቢ ካለ ይሄን ሞክርና እምቢ ካለ በቃ ወይ እንትን ምናምን ብዬ ስደትን እንትን ውስጥ ከተው ነበር። እንዴ ኦልተርኔቲቭስ ምርጫ ውስጥ ከተው ነበር እና አስቤ አላውቅም። ኤኒዌይ በዛም አስቤ አላውቅም። ያ ነው እንትኔ ባትሪያችን እስክትነሳ እየጠበቅን ነበር። ባትሪያችን አልሞስት ተነስታለች። ዘን ስልኩን ወደ ቦዲውን ከተውና ለምን ሌላውን ነገር ቼክ ለማድረግ ስልኩ ቦዲው ላይ ካልተቀመጠ እጅ ላይ እንደተንጠለጠለ ይከብዳል። ሶ የኪፓዷን በተኗን እንትን ለጥፋትና ቦታዋ ላይ ዘን ስልኩን ስታርታፕ እናደርገዋለን። ኧረ በፍጹም አላውቅም። የከዚህ በፊቱ ስደታችሁ በህጋዊ መንገድ ነው ወይስ በህገ ወጥ? እኔ በህገ ወጥ እጄም አላውቅም፣ መሄድም ማለት ነው። በህጋዊ መንገድ ከሄድሽ ያው ባይስማማሽ እንኳን ቤቱ ወደ ሀገርሽ የመመለስ ቻንስ አለ። በህጋዊ ከሄድሽ በህገ ወጥ ከሄድሽማ ያው ኤጀንሲ ማንም አያውቅሽም። እዛ ማንም መጫወቻ ነው የሚያደርግሽ። የፈለጉ ቤት እያሽከረከሩ እንደ ባሪያ ሊያሰሩሽ ይችላሉ። አቤቱታ የሚቀበልሽ ሰው ከሌለ ማለት ነው። ሪስኩ ከባድ ነው በህገ ወጥ መሄድ። አይ እኔ እስካሁን የሄድኩት በደላላ ነው። 2ቴም 3ቴም ሲሄድ በደላላ ነው የሄድኩት። ያው መጀመሪያ ላይ ነው እንጂ በደላላም ብሄድ ሁለቱ ቀጥታ ማዳም ጋር የተገናኘሁት። ያው ደላላውና ማዳሞቹ ከተስማሙ እኔ እንደዚህ በሰዓቱም እኔ ስለምፈራ ስለነበር ብዙም እንትን የለኝም። ስለያይ ነው እኔ ደላሎቹንም ያገኘሁት እና የሆነ ችግር እስከሚፈጠር ነው እንጂ እኮ እነሱም ጥሩ ናቸው። አረቦቹ ራሱ ስራ እስከሰራች ድረስ ጥሩ ናቸው። እኔ አሁን የመጀመሪያ ስትዮ ነች በቃ ጥሩ ያልሆነችልኝ እንጂ ሁለቱም የገባውበት ትልልቅ ሰዎች ናቸው። ያው ስራኔ እሰራለሁ እና እነሱም በቃ ትንሽዬ ጥፋት እስከሚያገኙ ድረስ ነው እንጂ ሰላም ነው። እውነት ለመናገር እኔ ልጅ ያለበት ቤትም ሰርቻለሁ፣ እናቶች ቤትም ሰርቻለሁ። እስከ መጀመሪያ እስከምትይ ስራ ከሰራሽ ምንም ችግር የለውም። ግን ያው ወይ የሆነች ትንሽዬ እንከን እኔ አሁን የሆነ 2007 ላይ ነው ምናምን ስመጣ 2 ዓመቴን ጨርሼ በቃ ቲኬት ተቆርጦልኝ ወደ ሀገሬ ልመለስ ስል 2007 ላይ ማለት ነው ፔፕሲ ፈንድቶ ማለት ክረምት ላይና በጋ ላይ ልዩነት አለው። ገጠር ትሄጃለሽ፣ ሙቀት ሲሆን ወደ ገጠር ይሄዳሉ፣ እንትን ደግሞ ዝናብ ሲሆን ወደ ከተማ ይመጣሉና ገጠር ሄደን 2 ዓመት አልቆ ማለት ነው ወደ ሀገሬ ሊመልሱኝ በቃ ቲኬት ይቆረጥላት ምናምን እየተባለ እንድቀጥል መጀመሪያ ፈለገ ሰውየው። እኔ ግን 2 ዓመቴን ጨርሼ ስለነበር እሄዳለሁ ምናምን ብያቸው እና ቺቲን ሻፌፍ ታውቂያለሻል? እንትን ላይ የሚሰሩት አይደለም ቆርቆሮ እሷ 2 ፍሪጅ ነው ያለው። ያው ክረምት ሲሆን
በቤንዚን ነው እነሱ ፍሪጅ እዛ የሚጠቀሙት መብራት ማለት ነው። ወደ ገጠር ሲሄዱ ብዙ እንትን እንደ ከተማው አይደለም መብራት እና አንዱን ፍሪጅ ነቅዬ ወደ አንዱ ፍሪጅ ያደረኩት ማለት ነው። ወልብዬ ምናምን አጣጥቤ ልክ ሳደርገው ፔፕሲው አንዱ ፍሪጅ ላይ በቃ ጥቁር አድርጎታል ኃይል በዝቶበት። ከዛ በቃ ልጅቷ አበደች መታ። እኔ አላየሁትም መስራት ስለማልችል ምናምን ሳይሆን ቦታው ያው የሚቀዘቅዝና የሚሞቅ ቦታ አለ መካከለኛ የምታረጊበት። ከዛ ሰውየው በጣም ቀወጠው። በቃ መቶኝም አያውቅም። እንደ ልጆቼ ነው ማይሽ ምናምን ነው የሚለው። ጥሩ ሰዎች ናቸው። 3 ሰዓት ምናምን 4 ሰዓት ነበር የምሰራው ቤት ውስጥ። የዛን ሰዓት $150 ነበር የሚከፍሉት የመጀመሪያዬ ስለነበር። ከዛ በቃ በዛው ሰከንድ ያን ጊዜ የሆነ ሊቢያዎች ምናምን የሚታረዱበት ሰዓት እንትን ደቡብ አፍሪካ ምናምን ትንሽ ነበር አይደለ? የሆነ ሰዓት ምናምን ይታያል በቲቪ ምናምን አንዳንዴ። እኔም እንደዚህ ቢያደርጉኝ ምናምን የሚል ፍራቻ ነበረኝ። እኔም ውጪውን ምናምን ስለማላውቀው እና በቃ ትንሽ ከበድ ይላል እንጂ እነሱም ያው እንደ እናትና አባት ነው። ስትኖሪ ያው ከእናትሽም ከአባትሽም ጋር የሆነ ግጭት አይጠፋም ካለሽ፣ ግን መረዳዳት ያስፈልጋል እንጂ 2 ዓመት ያው ጨርሼ ነው ማለት ነው የመጣሁት። ስደት አገር ውስጥ ከመስራት የበለጠ ውጤታማ ያደርጋል ብላችሁ ታስባላችሁ? ያው ስደት ውጤታማ ሆናለሁ ማለት አንቺ አሁን ሳንቲምሽን መያዝ አለብሽ። የሰራሽውን ገንዘብ እኔ ቤተሰብ ስላለኝ ያው ልጅም ስላለኝ ለልጄ ነው ሁሌ የምልከው የነበረው። እዚህም የአራስ ልጅ ስለሆነ ጥዬ ስለሄድኩት ቤተሰብም ካላስቀመጠልሽ የላክሽውም እዛም እነሱም ሊበሉት ይችላሉ፣ አይታወቅም። ግን ቀጥታ አሁን ላይ ወደ አካውንት ማስገባት ይቻላል እና ትንሽ እንትን ነው እንጂ ለውጥም ሊመጣ ይችላል። ለውጥም ያው ህይወትም ሊታጣ ይችላል እኮ በዚሁ አጋጣሚ እና በዛውም እንደዛው ሰርተው ብዙ ለውጥ ያመጣ ሰው አለ። ቤት መኪና ምናምን እስከ መግዛት የደረሱ ሰዎች አሉ። እኔ ግን ያው ብዙ ጊዜ እንትን እላለሁ እንዴት ነው እንደዚህ ሊሆን የቻለው ምናምን ብዬ አስባለሁ። ማለት እኛ አሁን ስንሰራ እኔ አሁን ማዳም ቤት ነው የሄድኩት እስካሁን ድረስ ማለት ነው። ማዳም ቤት ነው በፍሪ ቤዛ ሳይሆን ቀጥታ ኮንትራት ነው የምትሄጂው። 2 ዓመትሽን መጨረስ አለብሽ። 2 ዓመቱን ሰርቼ ያው እነሱ ሲፈቅዱ ከፈለጉ ቀጥላለሁ፣ ካልፈለጉ አልቀጥልም ማለት ነው እና ያንን ስሰራ እውነት ለመናገር አረብ እኔ ብሬን አልባለም። ግን ቤተሰቦቼ ጋር ስልክ እናቴም ያው ልጁን ስለያዘች ማንም ለኔ ሳንቲም ማስቀመጥ አላሰቡልኝም በወቅቱ። አንድም እሱ ነው። ሁለተኛ ነገር እኔ ደግሞ በቃ ሁሌም ስሰራ ምኖር ነበር የመሰለኝ። አሁን እንኳን አላስብም። ልጆቼን ነው እንጂ ማስበው። ለምን እዛ ሄጄ እሰራለሁ ብዬ እዚህ ጥዬ የሄድኩት ነገር ውጤታማ ያደርገኛል ብዬ አላስብም። ለምን ልጆች አሉብኝ፣ እነሱን ነው የማስበው። ለዚህ ነፃ ሆኜ ስራ እሰራለሁ ብዬ አላስብም። በአሁኑ ሰዓት ባለውበት ሰዓት ትንንሾች ልጆች ነው ያሉኝ፣ ብቻዬን ነው ማሳድጋቸው። ደካማ እናት ናት ያለችኝ። የኔ ልጆች ማኔጅ ማድረግ አልችልም። ለዚህ ግዴታ እነሱን የሆነ ደረጃ እስኪደርሱልኝ ያው መስዋዕትነት መክፈል ግዴታዬ ነው ማለት ነው። እዚሁ ባለው ነገር መስራት ነው፣ መለወጥ ፈልጋለሁ ማለት ነው። ውጤታማ ነው ስለሽ ውጤታማ የምትሆኝበት መንገድ አለ። በእርግጥ ሄዶ የሆነ አሁን ለምሳሌ የሚሰሩ ሰዎች አሉ፣ እየሄዱ እቃ ይዘው ይመጣሉ፣ በቃ በዚሁ ንግዳቸውን ይጀምራሉ ምናምን። እሱ የተሻለ ነው ብዬ አስባለሁ። ግን እሱ እንደ ስደትም ባይቆጠር እዛ ሀገር ሰርተው በዚህ መልኩ ደግሞ አመቻችተው የሚመጡ ከዛ እየተመላለሱ የሚሰሩ አሉ። ቅድሚያ ግን ስደት ነበር የሄዱት። ስለዚህ ያው እነዛ ሰዎች ስኬታማ ነበሩ ማለት ነው። ግን የተሰደዱበት መንገድ አይነት አለው። አንደኛ ህይወትሽን ሰውተሽ የምትሄጂበት ስደት ከባድ ነው። ይሁን ብዬ አልደግፍም። እኔ ስኬታማም አያረግም በኔ።
የህይወት ጉዳይ ስላለው መሀል ላይ ማለት ነው። ስለዚህ ድጋፍ የለኝም በዛ መልኩ የሚሰደዱ ሰዎች። በህጋዊ መንገድ ግን ያው ስደት ነው፣ ተሰደው ሰርተው ምናምን ራሳቸውን ቤተሰባቸው የሚለውጡ ሰዎች አሉ። እንደዛም ሆኖ ማይሳካላቸው አሉ። እሱ ደግሞ ምን ብለን ማሰብ አለብን መሰለኝ፣ በቃ ህይወት አንዳንዴ በዚህ መልኩ ሊቀጥል ይችላል። አስበው ሰዎች ሄደው በትክክለኛ መንገድ ስደትን መርጠው ሰርተው መለወጥ ከቻሉ አሪፍ ስኬት ነው። ግን ካልሆነ ግን አይ ስለተሰደድኩ ነው ብዬ አላስብም። በቃ ይሄ ለእኔ የሆነ ነገር ነው ብዬ ነው የማስበው። ወይ የሄድኩበት መንገድ ልክ አይደለም፣ ወይ ደግሞ ስኬታማ አይደለሁም። በቃ ስኬታማ በሰዓቱ ብዬ ነው የማስበው እንጂ ያው ህይወትም ማለፍ አለ። ብዙ ጊዜ የምናያቸው ብዙ ሰዎች አሉ እንደዚህ ሆነው ሞቱ ምናምን ሲባል ህጋዊ ራሱ ሆነው ሄደው አንዳንዴ ሲሆንብሽ ሆነ ነው። በቃ የማትጋፈጪው ነገር አለ በህይወት ዙሪያ። ሞትም ከመጣ ምንም ያው በስደት ምክንያት ነው ብዬ አላስብም። በዛ መልኩ ለሄዱ ሰዎች ህጋዊ ሆነው ማለት ነው። ለእኔ ይሄን አመለካከቴ። ግን ያኛውን ፈጽሞ አልደግፍም። በባህር የተለያየ አቋርጦ መሄድ ምናምን ፈጽሞ በቃ በመንግስትም በምንም እየተወገዘ ያለ ነገር ነው። ሰው ግን ያው ህይወቱን እንትን ብሎ ይሄዳል። ብዙ አይነት ችግር ቢደርስበትም ግን ያን ነገር ባይሞክሩ ትላለሁ በራሴ ማለት ነው። ለኔ ኤኒዌይ በዚህም በዛም ብዬ ስደት ማሳብ ኖሮኝም እንደማያውቅ ቅድም ነገር እንትን አድርጌ ገልጬዋለሁ። ግን እንደ እይታሽ ነው ከዚህ እንዳነሳስሽ ነው ማለትም ምን ስቦሽ ነው አንድ ስደት የሄድሽው? ጨዋታ አለ። ጨዋታ ማለትም እዚህ ጋር ሶሻል ሚዲያ ላይ አብዛኛቻችን በዚህ በኔ ያለ ልጆች ፋየር ኤጅ የሚባል ያለ ሰው በዚህ ሰዓት ቲክቶከር ነው። እንደው ከህዝብ ቁጥር ብዛት ቲክቶከር ብዛት ይበልጣል። እንዳለንበት ሁኔታ ዘፋኝ ይበዛል፣ ቲክቶከር ይበዛል። ያ ከውጭ ያየ ነው አንድ እንትን ነው ኤክስፔሪየንስ ነው። እነሱ በየሆነ ኤጃቸው 16 በ15 ኤጃቸው እዛ ካሜራ ፊት ላይ የሚሰሩት ፊልተር ተጠቅመው የሚሰሩት ነገር አለ። ያን ነገር እናያለን፣ ዘን በሱ እንሳባለን። እነሱ ያደርጉት ያምረናል፣ ጀመርን ቲክቶክ። እዛ ሄደው ደግሞ የሚዝናኑበት ነገር አለ፣ የሚጠቃቀሙ የሚጫወቱበት ምንም ነገር አለ። ያ የሚስበውና እንደዚህ አይነት ሰው ብሬኑ ላይ ስደት ይመጣል። እዛ ሲገባ የሚያየው ያን ነገር መጫወት፣ ያን ነገር እነሱ ያዩትን ማየት፣ ሱስም ሊሆን ይችላል። ያን ሱስ መሞከር፣ ሁሉ ነገር መሞከር ነው የሚታየው። ያን አይቶ የተነሳ ሰው ከዚህ ቢነሳ በስደት ሊለወጣል ብዬ እንደኔ እምነት የለኝም። ግን ሪል ስለሽ የሚወስነው እንትን ነው የፈጣሪ ምህረት ነው የሚወስነው። እዛ ጋር ግጋቢ ካልሆነ ስደት ችግር ነው ማለትም በረሃም ይቋረጣል፣ ባህርም ውቅያኖስ ምናምን ይቋረጣል። እኔ አላውቀውም። ግን ያ መሀል ላይ እንደ ሸርነቱ የሚገባ ይገባል፣ የሚተርፍ ይተርፋል፣ ካልሆነ ያው ውስጥ ያልቃል ወይ በበረሃ የሆነ ነገር ይሆናል። ግን ከዛ ውጭ ያለውን እዛ እንኳን ገብተን እዛ ከገባን በኋላ ነው የመለወጥ ያለመለወጥ ጉዳይ ሀሳብ የሚሆንብን። እዛ ሳንገባ ለውጥ የለም። ለምን ገና የህይወት መጣጣር አለ። እዛ ከገባ በኋላ ግን የመለወጥና ያለመለወጥ ጉዳይ የራሱ እውነታ ነው የሚወስነው። አንድ ሲጀመር መለወጥ የሚችል ሰው እዚህ ሆኖ እየለፋ እየጣረ እየሞከረ ዘንድ በቤተሰብ ምክንያት ወይም ቢሆን ነገር የተሰደደው ሊለወጥ ይችላል። ለምን እዚህ እየሞከረ ነበረ፣ ጣረ አልሆነም። ዘንድ ህጋዊ የሚሆን ህጋዊ ያልሆነም ተሰደደ፣ ሞከረ፣ እዛ ከገባ ይለወጣል እርግጠኛ ነኝ። ለምን እዚህ እየሞከረ ስለነበር እዛ የማይሞክርበት ምንም አይነት ሚንስ የለም። እዚህ ግን ሳይሞክር ቀን ውሎውን ሶሻል ሚዲያ ላይ የሚያሳልፍ ከነበረ እና አጋጣሚ ደግሞ ማይክ ቦታን ጠረግ አድርገናት ቼክ ስናደርጋት ድጋሚ ሰርቷል። ማይክ መጠየቅ እንትን አያስፈልገንም ማለት ነው። እና እያጣጣረ ያልነበረ ሰው ስቀጥላችሁ እያጣጣረ ያልነበረ ሰው እዛ ቢሄድ ይለወጣል ብዬ ምንም እምነት የለኝም። አንግሉ ከሁለት አይነት ነው ማለት ነው። እዚህ እየለፋ የነበረ እዛ ቢሄድ ይለወጣል ይግባ እንጂ እዚህ ሲለፋ ያልነበረ ወይም በቤተሰብ እጅ ላይ ነበረ ወይ ለፍላጎቱ ወይ ለስሜቱ ለጊዜያዊ ስሜቱ የሄደ ግን ይለወጣል ብዬ ሀሳብ የለኝም። እና ይሄ ነው የኔ እንትን አይዲያ። የራሳችሁም ይሁን የሌሎች ሰዎች የስደት ገጠመኝ ወይም የሰማችሁት ታሪክ አለ?
ስደተኛ ጓደኛ በሽ ነው ያለኝ፣ በጣም በሽ ከመጠን በላይ ማለትም ስለሽ ይሆናል አይዲያውም ነበር እንደ ሰፈራችን ሁኔታ ነበር። በጣም እንዲሁ አንተ 10ኛ ክፍል ላይ ነው አጠገብ እንደዚህ ጋር አጠገብ ላጠገብ የምንማማር ጓደኛ አለኝ። እንደዚህ ቁጭ ብለን እንትን አለን። አንድ ሳምንት ክላስ ሚስ አደረገ። ከእናቱን የሰማሁት ቪዲዮን አየሁት። ዘን እንትን አደረገኝ፣ በጣም ረበሸኝ። ለምን ጓደኛዬ ነው፣ አብሮ አደገኝ ነው። አንድ ክላስ ቁጭ ብለን የነበረን ሰዎች በአንድ ሳምንት ልዩነት እሱ የሆነ ደባሪ ቦታ ላይ እድሉን ለመፋቅ ነው፣ እድልን መሞከር ነው። ግን ሞክሯል፣ እዚህ ጥሯል፣ ሞክሯል። ብዙ ስራዎችን እኔ የሰራኋቸውን ከኔ ጋርም ሰርቷል። ምንም ግን አልሆነለትም። ዘን በዚህ አስጠላውና ሄደ። ሙሉ ለሙሉ ስደት ላይ ነው የገባው። አሁን እዛ የሆነ የሚያዙበት የበረሃ ስም አለ፣ ሁሉም የሚያውቀው ያ ይያዛል። እዛ ተይዞ ፎቶ ተላከ። እዚህ ብር ለመሰብሰብ ተሞከረ፣ አይሞላም። ለምን እዚህ ያለ እዛ የሚጠየቀው ብር ኦቨር ነው ማለትም እዚህ ቢመጣ ያ ብር እዚህ ስራ ይሰራል። እኔ እዚህ ጋር እኮ ስራዬን እያጧጧፍኩ ያለሁት አትሊስት ሰፖርት ባደርጋችሁ 50 ሺህ ግን እዛ ከተሄደ በኋላ የሚመጣው ጥያቄ የሚጠየቁት የገንዘብ መጠን እኔ እዚህ ጋር ከ20 እጥፍ በላይ ማለትም እኔ እዚህ ጋር 20 እጥፍ ስራዬን አፕግሬድ ማድረግ እችላለሁ ማለት ነው። አንደኛ ለመጀመር ነው እንጂ ሀሳብም ግን ያን ብር ከየትም ሊመጣ አይችልም። ተጠብቆ ተሰብስቦም አይመጣም። እንደ አጋጣሚ ሆኖ ደግሞ አመለጠ ማለትም እዛ የሚሰበሰቡበት ካምፕ የሚያዙበት በረሃ ላይ የሚሰበሰቡበት ካምፕ እንደዛ ነው የሰማሁት። እኔ አላውቅም ሌላው ነገሩ። ብጥብጥ ግጭት ሲነሳ ይሆናል አይደለ? ግጭት ሲነሳ ግጭቱን ተጠቅሞ ልክ እንደ እስር ቤት የሚያመልጥ እንትን አለ፣ ሰው አለ። ከነዛ መሀል ተቀላቀለሽ ካመለሽ ሰዓት ከፍ የማለፍ እድል አለ። ያን ያህል ደግሞ ለስደተኛ እድል እየሰጠው አይደለም ማለትም ለስደተኛ እንደ ጥሩ እድል ጥሩ እንትን እያደረኩኝ ሳይሆን ይሄ የሆነ የሚፈጠር ነገር ነው። በዛ መሀል እኮ ተክሱ ቢነሳ ማይሞት የለም፣ የሚተርፍ ላይኖር ይችላል። ያን አንድ ተቀብሎ ብቻ ፈጣሪ ጠብቆት አልፎ የሆነ አንድ ቦታ ላይ ሆኖ ደወለልኝ። እያወራ ነው እኔ የተመቸው ይመስላል። አሁን ሳየው አሁን ወፍሯል፣ ባይዘው በጣም ወፍሯል። እኔ እዚህ ስፖርት ሰርቼ ማላመጣውን እዛው በጣም ጥቷል። ጺም በጺም ሆነ ሌላ መልክ ይዟል። 1 አመት ነው ባለፈው አመት ማለት ነው። ባለፈው አመት መጀመሪያ አካባቢ 11 እየገባን አካባቢ ነው ሄደው እና ወፍሯል። የተመቸው ነው የሚመስለው። ግን ያለበት ሁኔታ ሪል ሲያስረዳኝ ያው ደስ እንደማይል ያስባል። ሲጀመር ህገወጥ ስደት ደስ እንደማይል ያስታውቃል። ፍጻሜውን ያሳመረለት ያው ብዙ ጓደኞች አሉኝ፣ 4 5 6 ጓደኞች አሉ በስደት ያሉ። ሁሉም ያሉበትን ሁኔታ ስለማላቅ ነው እንጂ እንዲህ ብዬ አስረዳችሁ ደስ ይለኛል። እኔ ጥሩ ነገሮችን ነው ማስታውሰው፣ ያጋጠመኝ መጥፎ ነገርም የለም። እኔ ማስታውሰው በቃ የቤሩት እያለሁ ያሳደግኳት ህጻን ልጅ አለች። የእውነት ለመናገር እኔ ከልጅ በላይ ነው የምወዳት የነበረ እና እሷን መርሳት በጣም ከብዶኝ ነበር እዚህ መጥቼ ማለት ነው። ህፃኗም ደግሞ ቅርብ መስያት እሷ ጋር ውሰዱ ብሎ ማልቀስ እና በጣም የሆነ የተረበሽኩበት ነገር ነበርና ልጆቻቸውን አሳልፈው ከሰጡሽ ደግሞ በቃ አንቺን ነው እናት አድርገው የሚያዩሽና ህፃኑና ነበር የተረከብኳትኝ እስከ 3 አመት ያሳደግኳት ነኝና ምግብ እምቢ ብላቸው ማለት ነው እኔ ጋር ነው የምተኛው። እነሱ ቤሩት አብዛኛው ወታደር ናቸው። በሳምንት አንዴ ነው መጥተው ልጆቻቸውን የሚያዩት። እኔና እናትየው ብቻ ነበርና እኔ ነኝ ማለት ማረጋስ ብቻ በቃ ኢቭን እናቷን አታውቅም ማለት ትችያለሽ። እና ያ ነገር እኔ ልጄ ሳስበው ራሱ ታዛዝነ አስካውን አረሳትም። በቪዲዮ ምናምን እያየችኝ በጣም ታስቸግራቸው ነበር። ቅርብ እየመሰላት ውሰዱኝ እሷ ጋር ትል ነበርና ያ ነገር መቼም አልረሳም። እነዚህ አጋጣሚ ያ ኤጅ ላይ እኔም ምሰራ የነበረው ቺፕስ ነበር እዛ ጋር እና መቶኛ አጠገቤ ጋር ቁጭ ይል ነበረ። ቺፕስ እንበላለን። የሚያልቅበት ቺፕስ የሚባላል ማለት ጨርሰን ሽጠን ስንጨርስ የሆነ የሚተርፍ ቺፕስ አለ። እሱን እየተግበሰበስን በልተን እንተኛለን። ምን እንላለን ምናምን ብቻ ደስ ቅርብ ጓደኛዬ ነበረ። ጨዋታም ከሱ ጋር ምን ነበር ቀልድም ከሱ ጋር ነበረ እኔ የነበረኝ። አሁን ጓደኛ የለኝም። እስቲ እንደምታውቁት አይባልም ብቻ ግን የለኝም ጓደኛ። ቅርብ እሱ ነበረ። ከዛ ሳምንት ነው 3 ቀን ምናምን ነገር ጠፋ ማለትም አጣሁት። ሰፈር እኔ ጋር አይመጣም። ቤቷ አንሄድም። እኔ ቤቷ አብዛኛው ጊዜ አልሄድም። ለምን ስራ ስለሚበዛ እሱ ይመጣል እንጂ እኔ አልሄድም። ይመጣል፣ እንጮታለን፣ የምንሰራውን ሰርተን ከሰላም ተጋጋግዘን ሁለታችንም የሚሆን ነገር ሰርተን ነበር የምንገባው። ግን አሁን
3 ቀን 4 ቀን ጠፋ ዘን ጠፋ ሳምንት ምናምን ካለፈ በኋላ ተደውለልኝ። ያው የሚልኩት ቪዲዮ መናገር ማለት አያስፈልግም ወይ በህገ ወጥ ስለሆነ ወይ ሲገረፍ ነው ወይ ምናምን ብቻ የሚደብር ነው። በጣም ነው የሚደብር። ሪል ጓደኛ ሆኖ ለሚያውቀው ይሰማል። እንደዚህ አይነት ስሜት ይረብሻል፣ ብዙ ነገር ይረብሻል። ለምን ያ ጓደኛ አጠገብ ጋር ነበር፣ አብሮ ይበላ አብሮ ይጠጣ፣ ከወንድም ከፍ ያለ እኔ ቤተሰቤን የማያውቀው ነገር እኮ አለ። ከሱ ጋር ብዙ የምናሳልፈው ነገር ቤተሰብ የማያውቀው ነገር አለ። ግን እሱ እንደዛ ሲሆን ስታዩት ትንሽ ይደብራል። ብቻ በህገ ወጥ ሄደ ደስም አይልም። እኔ በሱ ሀሳብ ነበረኝ ስልሽ የመሰለኝ ሀሳብ ሳይሆን ከሊስቴ ውስጥ ይመጣ ነበር፣ አማራጭ ይመጣ ነበር። ልክ ይሄን ደግሞ ጓደኛዬ እዛ ሄዶ በሁኔታው ሳይሆን ደግሞ ሙሉ ለሙሉ ከጭንቅላቴ ወጣ እዚህ ጎኜ ብሞት ይሻላል አይነት ነገር መጣ እና በህገ ወጥ ነው ሄደ። ያው ስኬት እኮ አለው፣ ስኬት ይኖረዋል። ግን ስኬቱን የምታገኝበት መንገድ በጣም ከባድ ስለሆነ ነው ሰዎች እንዳይሞክሩት እየተመከረ ያለው ለዛ ነው። አልገባም 1 አመት ከምናምን ሆኖታል፣ ግን አልገባም እስካሁን። ማለትም አልገባም ማለት የሆነ በረሃ አለ፣ ያን በረሃ አመልጧል ብዬሻለሁ። ያን በረሃ ካመለጠ በኋላ ያ በረሃ ገጠራማ ቦታ ነው። ወደ ከተማው ይመጣና የሆነች አንድ ወደሚፈልጉበት አብዛኛው ስደት ወደ ጣሊያን ወደ ምናምን ነው፣ እንደዛ ነው ስደት። እዛ ለመግባት የባህር መንገድ ይቀራል። ከዚህ በኋላ ገና የባህር መንገድ ከመጀመሪያው አሳልፎታል ፈጣሪ። በዚህም በዛም በራሱም በፈጣሪም ጥረት አልፏል። ዘን ግን አሁን የበረሃም እንትን አለው ይባላል ብቻ የመርከብ ምናምን ምድረው የስሙ ጠፍተኛል። ብዙ ሙዴን ስለሚረብሸው ነው እንደዚህ አይነት ነገር። ለምን ቅርቤ ስለነበር እና በዚህም በዛም ብቻ አልገባም። እዛው ያለበት ቦታ ላይ የሆነ ስራ አግኝቷል። ኖርማል እዚህ የሚሰራ ስራ ምን እንደሚሰራ አይደለም፣ ግን እዚህ የሚሰራ ስራ ነው ወይ ሳዩ እዚህ የሚሰራ ስራ እየሰራ እዛ ራሱን ሰርቫይቭ እያደረገ ነው። የተወሰነች ጊዜ ከሰራ በኋላ ደግሞ የባህሩንም ከፍቶ ለመሻገር ነው አይዲያው፣ አላማው። ስጠይቀውም የሰማሁት ያን ነው። 3 ናቸው። 3ቱም አንተ ላይ ነው ያሉት። እንደ አንድ ሰው ስለማወራው አንድ ሰው እንትን እንዳይመስላችሁ 3 ናቸው። 3ቱ ጓደኞቼ ናቸው። ሞር አንዱ ቅርቤ ስለሆነ ነው በጣም። ለምን አንድ ላይም ስለምንማር፣ ሌሎቹ የተለያየ ስኩል ያሉት እንኳን አሁን እንትን ላይ ፈጣሪ እንዳቸው ብቻ ነው የሚባለው ይሳል እና ስኬታማነት ምናምን ገና ነው። አሁን ገና የስኬታማነት ላይፍ ላይ መጀመር ሳይሆን የህይወትና የመሞት ምናምን ጉዳይ ላይ ነው። ለምን በውቅያኖስ ባህር ነው ነገር ቢነሳ ያለው የሚል የለም እዛ ጋር። 3ቱም ራሱ አንድ አይነት ቦታ ላይ ስላልሆኑ ሊተጋግዙም አይችሉም። ሊሞታል እንትን ይሆናል፣ ሽፍታም አለ። በቃ በዚህም በዛ መጨረሻው ሞት ነው የሚሆነው ከእንትን ተርፎ ካልዘለቀ በስተቀር ማለት ነው። እና መለወጥ ላይ ምናምን አይደለም እንትን የሱን ህይወት መለወጥ ላይ አይደለም ልጁም ያለው። እንደተመለከታችሁት ታሪኩና ባንታየው ስደትን ሄደው ባይሞክሩትም አስከፊ ገጽታውን ከጓደኞቻቸው ታሪክ ሰምተዋል። በዚህም የተነሳ አገራቸው ላይ ከትንሽ ተነስተው ለመስራት ወስነዋል። የአብስራና አስቴር በተደጋጋሚ ወደ አረብ ሀገራት ተሰደው ሰርተው ምን እንዳተረፉ ጠይቀናቸው ነበር። የእውነት እኔ ቤሩት ሰርቼ በመጣሁት ምንም የሰራሁት ነገር የለም። ትንሽ ዱባይ በሰራሁት ነገር ፀጉር ቤት ከፍቼ ነበር እንደነገርኩሽ ማለት ነው። ማቴሪያልም የፀጉር ማቴሪያል ይዤ መጥቼ ያው አንዳንዴ ስራ ስትሰሪ ጥናት ማድረግ አለብሽ። ሳታጠኝ የሆነ የምትገቢበት ስራ ክሳራ ነው። አንደኛ እኔ ሙያውን አልሰለጠንኩም፣ አይዲያውም የለኝም የፀጉር ሙያ ማለት ነው። ዝም ብዬ ነው በቃ የከፈትኩት
እና የሆነ ክህሎት የህይወት ንግድ ክህሎት ምናምን መማር አለብሽ የሆነ ነገር ለመስራት። ያው ሰራተኛ ቀጥሬ ነበረው ማሰራው። በርግጥ ጥሩ ስራ እየሰራው ነበር። በመሃል ኮሮና ገባ። ያው ለ2 አመት ምናምን ምንም ስራ አልነበረም። ፀጉር ቤት ትዝልሽ እንደሆነ ሰላም ምንም እየሰራው አልነበረ። ከባንክ አውጥቼ ነው ቤት ኪራይ የምከፍለው፣ ለሰራተኛ የምከፍለው። እንደዛ እያልኩ ባዶ ቀረው። አጋጣሚ ደግሞ ያሁኑ ልጄ ወልጄ ቤት ገባሁኝ። በቃ በሰው እጅ ነበረ። ማቴሪያሌ ሁሉ ተበላሸ። ዕቃዬ መስበር፣ ማሽን ሰርቆብኝ የመሄድ ሰራተኞቹና ብዙ ክሳራ ነው የደረሰብኝ። በዛ ወደ ቤት ገባሁኝ እና በሱ ትንሽ ተቋቁሜ እሰራለሁ ብዬ ነበረ ከዱባይ በመጣሁበት። ያው ቻሌንጅ ገጠመኝ። በቃ ያው በዛን ሰዓት ቢሮ ላይ ይዤ ስመላለስ የነበረው ልብስ ዕቃ ምንም ለሌላ ሰው ነበር የላኩት። እነሱ ያመጣችልኝ ልጅ በስነ ስርዓት አስረክባለች። እዚህ ሀገር ያው ቤተሰብ ከሰማ ቤተሰቦቼ ምን ትሆናለች ወይ ነገር ነው ያማወይ ልጅቷ ሙታ ነው ወይ ነገር ትሆናለች ብለው ብዬ ስላሰብኩኝ ለሌላ ሰው ነበር እንዲቀበል ያደረኩት። ያ ልጅ ደግሞ ሸጠው እና ልክ ኢትዮጵያ ስገባ ልጁ ምንም አይነት ዕቃ አላስቀመጠልኝም ማለት ነው። እና በቃ ወደ ክፍለ ሀገር እና ምን ያለው ሲለኝ እዛም ሲሄድ አዲስ አበባ ነው ያለው ይለኛል። አዲስ አበባ ደግሞ አልመለስም ብዬ ልክ መንገዱን ሲጀምር ብሎክ አደረገኝ። ያ በሰዓቱ እኔም ብዙ ግንዛቤው ምናምን ስላልነበረ ቀጥታ ወደ እናቴ ጋር ሄድኩና ልጄን አይቼ ተመልሼ ስመጣ ዕቃው የለም ተሽጧል። በሱ አማካኝነት ደግሞ ስንሄድ ሌላ ልጅ ተፈነከተ ከኔ ጋር ሄዶ ዕቃውን አብሮኝ ሊቀበል የነበረ ወንድምየው ልንጣላ ልንደባደብ መስሎት ማለት ነው። ከዛ በቃ ያንን ልጅ ማስታመም ዕቃውም እዛው ቀረ። እንደገና ሌላ የሱም ወንድም እሱን የፈነከተውን ሰውዬ ማሳከም ምናምን። እኔም በሰዓቱ በእርግጥ ዕቃው እንዴት እንትያለ በቃ ሰዎቹ እንደሚሞት የሚጎዳ ስለመሰለኝ እንትን አላልኩትም። ማዳም ቤት እስከሰራሽ ድረስ በጣም አሪፍ ነው። ግን አንድ ጊዜ በቃ የመጀመሪያ ቤት ነውና ወደ 7 መኪና አለ 11 ሰዓት ተነስቼ እሱን አጥቤ ከዛ ደግሞ ወደ ቤት ነው የምገባው ማለት ነው። እና ሴትዬ አስተማሪ ናት። የሄድኩት ክረምት ወቅት ነው እና ቶሎ ልትወጣ ፈልጋ ቶሎ ሻፊልኝ ምናምን ሐሊብ ሻፊልኝ ምናምን አለች። እና ያን ጊዜ በደንብ አላቅም እኔ እና ጫውና ስኳሩ አንድ አይነት ነው ዕቃው ምናምን ሁሉ ቸኩዬ ጫው ነው ለካ ስኳሩ ወተት ውስጥ የጨመርኩት። የደሞ ወተት ምናምን አልወድም ወደ ላይ ይለኛል ቅቤ ነክ ነገር ከበላው ማለት ነው። እና ሴትዮዋ ቋንቋ አልችልም እኔ ብዙ ጊዜ አይገባኝም። እኔ 4 አመት ሲቀመጥ ራሱ ይከብዳል። ብዙ ሰዎች አሉ ቶሎ በቃ የእንግሊዘኛ ምናምን ስለማላቅም ሊሆን ይችላል አላቅም። ግን ነይ ቅመሹ ምናምንና ትፊ አለች። እኔም ስቀም ሰውነትም ጨው ነው ያው ወደ ላይ ያለኝም ቢሆን ያ ግን የስራውን ያለማወቅ ሳይሆን እንዳጋጣሚ በቃ ቶሎ ቸኩዬ አቅርቤ ምናምን እንትን ለማለት ከዛ እሷም ምንም አላለችኝም ጥላ ሄደች። ያውን ሻይ ቅመም ምናምን ቅመሞች ስማቸው በዛ እንትን ሲሉ ይቀየራል። ወይ እንግሊዘኛ ብቻ ለልጆችም ብዙ ጊዜ እንትን ያው በዚህም ስለአደኩኝ ብዙ ነገር አውቃለሁ። በርግጥ ግን እንደዚህ ስራ የሚከብደኝ ነገር በብዛት አይኖርም። ግን ቋንቋ በጣም ይሄን አምጪ ምናምን ሲሉሽ የምትደነባበሪው ነገር አለ። ከዛ ውጭ አሪፍ ነው ስራ ከቻልሽ ምንም እንትን የሚል የለም። እኔ ከትንሽ ከቤተሰቦቼ ጋር ነው የማማረረው እንጂ 2 አመት እስከምጨርሽ እነሱ ጋር በጣም እንትን ነው አሪፍ ነው ብዬ ነው የማስበው። ግን ህይወት የለም። ህይወት ያለው እዚህ ነው። ህይወት ያለው አገርሽ ላይ ነው ማለት እዛ ብር ልታገኝ ትችላለሽ፣ ሰላምን ብትኖሪ ሌላ ነገር የለም። 2 አመት 3 አመት ሰርቼ ስትይ ብዙ የሚያመልጥሽ ነገር ሊኖር ይችላል።
ለውጥ የሚመጣው እዚህ ሲሆን ነው። ያገኘሽውን ሳትመርጭ ከሰራሽ እዚህ ይሻላል ባይ ነኝ። ስልኩ እየሰራልን አይደለም፣ ልናገኘውም አልቻልንም። ለጊዜው ጥሪ አይቀበልም። Sorry, the subscriber's phone is dialed is switched off. ያ ሁለት ስልክ ነው ያለው። ሁለቱንም ስንሞክር ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone is dialed is switched off. እዚህ ቤት ሰላም አደራችሁ። አቶ ገብሬ ይኖራሉ? እሺ፣ አሁን የምንገኘው በአቶ ገብሩ ቤት ነው። ቤት መኖሩንና አለመኖሩን ልናረጋግጥ ስለሆነ በስልኩም ማግኘት አልቻልንም። እየሄድን ነው ወደ ቤቱ። እንደተመለከታችሁት ፀጉር አስተካካዩ አቶ ገብሬ በዛሬው ክፍል 6 ዝግጅታችን ላይ መገኘት አልቻለም። አግኝተነው የሱንም በስደት ላይ ያለውን አመለካከት ብንጠይቀው ጥሩ ነበር። ነገር ግን በቤቱ ተገኝተን ልናገኘው አልቻልንም። ስልኩንም እየመለሰ አይደለም። ከቀናት በፊት የቤተሰብ ሀዘን እንዳጋጠመው ገልጾልን ነበር። በሚቀጥለው ሳምንት በሰላም እንደምናገኘው ተስፋ እናደርጋለን። ትንሽ እንጠብቀውና እድል ነው። በስደት ጥሩም መጥፎም ሊያጋጥም ይችላል ብላ ትገልጸዋለች ያብስራ። ስደት እንደ ፈጣን ሎተሪ ፍቅህ ስታጣ እንደምታሽቀነጥረው አይደለም። በተለይ ህገወጥ ስደት ካልተሳካ ህይወትን የሚያስከፍል አስፈሪ ነገር ነው። እናም ቢቻል የመጀመሪያ አማራጫችን ሊሆን የሚገባው በሀገራችን ላይ በአቅማችን ከትንሽ ተነስተን የመስራት ባህላችንን ማዳበር፣ የተሻለ ገቢ ያለን ለሌላቸው በአቅማችን ለመነሻ የሚሆናቸውን ነገር መደገፍ። ምክንያቱም አንድ የቤተሰባችን አካል ተስፋ ቆርጦ በሊቢያ ቢሰደድና ቢታገት የግዳችንን ከሚሞት ብለን የተጠየቅነውን ገንዘብ መስጠታችን አይቀርም። የዛሬው ዝግጅታችን እንደተመለከታችሁት ነበር። እንደወደዳችሁት ስለ ስደት ያላችሁን ግንዛቤም በጥቂቱም ቢሆን እንደጨመረላችሁ ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ።